በዚህ ጥያቄ if summation of 2 minus 3k when k starts from 1 to n equals minus 330 ምንድነው የሚለን? አንድ ሲሪየስ አለ። የዛ ሲሪየስ ሰም k ከአንድ ጀምሮ እስከ ተወሰነ ተርም ድረስ ያሉትን ስንደምር minus 330 ይሰጠናል ይለናል። then the value of n is dash ይህንን ቫልዩ ነው ፈልጎ ያለን። እሱ እንዴት እንደምንፈልግ እናያለን። ምንድነው? አንድ ሲሪየስ አለ። እስከ 10ኛው ሊሆን ይችላል፣ እስከ 20ኛው እሱን አናውቀውም፣ ግን እስከ ተወሰነ ተርም ድረስ ስንደምር የምናገኘው -330 ነው። ስለዚህ የዛን ተርም ብዛት ነው የጠየቀን። እሱን አብረን እንሰራለን። ሶሉሽን መጀመሪያ ይህ ሲሪየስ ጂኦሜትሪክ ነው ወይስ አርቲሜቲክ ነው የሚለውን ነገር ለማወቅ የተወሰኑ ተርሞችን ለማየት እንሞክር። ተርምስ k ከየት ነው የሚጀምረው ይለናል? ከ1 2 minus 3 times 1 ማለት 2 minus 3 ነው። 2 minus 3 ማለት ደግሞ -1 ፕላስ k2 ሲሆን ደግሞ 2 minus 3 times 2 ያ ማለት 2 minus 6 ይሆናል። 2 minus 6 ደግሞ -4 ማለት ነው። -4 -1 ፕላስ -4 ማለት ይሄ ራሱ እንደዚህ ይሆናል። ምክንያቱም ፕላስ ታይምስ ማይነስ ማይነስ ስለሆነ። እዚህ ጋር ደግሞ k 3 ሲሆን 2 minus 3 ይሆናል። ይሄ ማለት 2 minus 9 minus 7 ይመጣል። አሁንም k 4 ሲሆን ደግሞ 2 minus 3 times 4 2 minus 12 ይሆናል minus 10 ይመጣል። ይሄ እንደዚህ እያለ መሄድ አንድ ፕሮግሬሽን ነው። የሆነ ተርም ላይ ደርሰን ጠቅላላ ያለውን ስንደምር -330 ይሰጠናል። ምን ያህል ተርም ላይ ስንደርስ የሚለውን ነው የጠየቀን። አሁን ከዚህ ሲሪየስ በመነሳት ምን አይነት ሲሪየስ ነው የሚለውን ነገር በምናይበት ጊዜ አርቲሜቲክ ሲሪየስ ነው። ምክንያቱም በእያንዳንዱ ተርም መካከል 3 ዲፍረንስ ስላለ ማለት ነው። ስለዚህ ፋይናይት ሰም ነው የጠየቀን እስከ ተወሰነ ተርም ድረስ ያለው። ፋይናይት ሰም ለመስራት ደግሞ የምንጠቀምበት ፎርሙላ ማን ነው? አርቲሜቲክ ሲሪየስ ፓርሻል ሰም ፎርሙላ ነው። እሱም Sn equals n over 2 times 2a1 plus n minus 1 times d። እዚህ ጋር ማን ተሰጥቶናል? ፓርሻል ሰም ተሰጥቶናል። Sn equals -330። ከዚህ ተነስተን ደግሞ እኛ ምን አውቀናል? ኮመን ዲፍረንስ አውቀናል። d ማለት -3። ሁለቱን ተጠቅመን ለn ሶልቭ እናደርጋለን በዚህ ፎርሙላ መሰረት። ስለዚህ እነዚህ ውስጥ እንተካቸው። Sn ማለት -330 equals n over 2 times 2 a1አችን -1 ፈርስት ተርማችን ፕላስ n -1 times d አችን ማለት ነው እዚህ ጋር -3። ይሄንን በቀጥታ ሶልቭ ስናደርገው ይሄንን ቫልዩ ማግኘት እንችላለን። ይሄ ማለት -330 equals n over 2 into 2 minus 1 ማለት -2 plus -3n plus 3 ይሆናል። ይሄ ማለት -330 equals n over 2 into -2 plus -3n plus 3 ማለት ከብራኬት ሲወጣ -2 plus 3 -3n ይሆናል። ይሄ ማለት አሁንም -330 equals n over 2 into -2 plus 3 ማለት 1 -3n ይሆናል። ይሄንን ክሪስ ክሮስ እናደርገው -660 equals n ውስጥ ገብታ ስታባዛ ደግሞ n times 1 n -3n ስኩዌር ይመጣል። ይሄ ማለት ምንድነው? እዚህ ጋር ይሄንን በምንመለከትበት ጊዜ ኳድራቲክ ኢኩዌሽን ነው የመጣ። ያ ማለት ይሄንን ሪራይት ስናደርገው -3n ስኩዌር ፕላስ n ፕላስ 660 ወደዚህ ሲመጣ ፕላስ 660 ይሆናል ኢኳልስ 0። ምክንያቱም ይሄ ወደዚህ ሲመጣ 0 ስለሚሆን ማለት ነው። ከዚህ ቀጥሎ የምናደርገው ምንድነው? ለአንድ ቫሪያብል ሶልቭ አድርጉ ተብለን ኳድራቲክ ኢኩዌሽን ሲመጣልን አንድ የምንጠቀመው ፎርሙላ አለ። ያ ምንድነው? ራይት ሃንድ ሳይድ ኦፍ ኳድራቲክ ፎርሙላ ነው። ያ ማለት ይሄኛው ፎርሙላ ማለት ነው። -b + or - ስኩዌር ሩት ኦፍ b ስኩዌር -4ac ኦቨር 2a ተጠቅመን ለዚች ለn ቫሪያብል ሶልቭ ማድረግ እንችላለን። እዚህ ጋር ማን ተሰጥቶናል? እዚህ ጋር የn ስኩዌር ኮኤፊሺየንት -3 ነው። ስለዚህ a -3 ነው። የn ኮኤፊሺየንት ደግሞ 1 ነው። ስለዚህ b-ያችን 1 ነው። c-ያችን ደግሞ ይሄኛው ኮንስታንት ተርም ነው ማለት ነው። ስለዚህ እሱን እዚህ ጋር እንሰራለን። -b ማለት -1 + or - ስኩዌር ሩት ኦፍ b ስኩዌር b-ያችን ማን ነው? አሁንም 1 ስኩዌር -4ac a-ያችን ማን ነው? -3 ታይምስ c ደግሞ 660
ዲቫይድድ ባይ 2a ይሆናል። 2 ታይምስ a ማለት -3 ይሄ ማለት -1 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 1 ስኩዌር ማለት 1 ማይነስ -4 ታይምስ 3 ታይምስ 660 ማለት ደግሞ ፖዚቲቭ 7920 ይመጣል። ፕላስ 7920 ይሄ ማለት ዘ ሆል ኦቨር 2 ታይምስ -3 ማለት -6 ይሄ እንደዚህ ይሆናል። ይሄ ማለት ነው 1 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 1 ፕላስ 7920 ማለት 7921 ይሄ the whole divided by -6 ይሄ ማለት ነው 1 ፕላስ ኦር ማይነስ 7921 ከስኩዌር ሩት ሲወጣ 89 the whole divided by -6 ይሆናል። ይሄ ማለት እዚህ ጋር በሁለት መልኩ ሶልቭ ማድረግ እንችላለን። አንድ በፕላስ አንድ በማይነስ ማለት ነው። ስለዚህ አሁን የመጀመሪያው መልስ ስናይ 1 ፕላስ 89 ማለት 90 ዲቫይድድ ባይ -6 ይሆናል። ሁለተኛው ደግሞ 1 ማይነስ 89 ማለት ኔጌቲቭ 88 ዲቫይድድ ባይ -6 ይሆናል። ሁለቱም መልስ አገኘን። ይህንን ሲምፕሊፋይ ስናደርገው ስንት ይመጣል? 90 ዲቫይድድ ባይ -6 ማለት -15 ኮማ ይሄኛው ደግሞ -88 ዲቫይድድ ባይ -6 ማለት ደግሞ 44 ኦቨር 3 ይመጣል። እነዚህ አሁን ምንድናቸው? የኤን ቫልዩ ናቸው። እዚች ጋር የምንፈልጋት የኤን ቫልዩ ነው። ይህንን ኳድራቲክ ኢኩዌሽን ሶልቭ ለማድረግ ኤን ኔጌቲቭ 15 እና 44 ኦቨር 3 ይመጣል። አሁን ይህንን ቫልዩ እዚህ ጋር ምን አገኘን? ኤን -15 ታይምስ ኤን ፕላስ 44 ኦቨር 3 ይመጣል። ኤን ፕላስ 44 ኦቨር 3 አሁን ይህንን ቫልዩ እዚህ ጋር ሶልቭ ስናደርግ ምንድነው የሚመጣልን? ኤን ኢኳልስ የመጀመሪያ ቫልዩ ፖዚቲቭ 15 የሁለተኛ ቫልዩ ደግሞ ኮማ ኤን ኢኳልስ 44 ኦቨር 3 ይህንን እንደዚህ እናገኛለን። አሁን የተጠየቅነው ምንድነው? ነምበር ኦፍ ተርምስ ነው። ነምበር ኦፍ ተርምስ ማለት ደግሞ ሆል ነምበር ነው መሆን ያለበት። 1 2 3 እያለ ነው መሄድ ያለበት። ፍራክሽን ነምበር ኦፍ ተርም ሊሆን አይችልም። ስለዚህ መልስ የሚሆንልን ቫልዩ ከሁለቱ ኤን ኢኳልስ 15 ነው ማለት ነው። እዚህ ጋር ኬን ከአንድ ጀምረን እስከ 15ኛው ተርም ድረስ ያሉትን ስንደምር መጨረሻ ላይ የምናገኘው -330 ነው ማለት ነው። እንደዚህ አይነት ጥያቄዎችን በዚህ መልኩ መስራት እንችላለን። ጥያቄ አስተያየት ካላችሁ ኮሜንት መስጫው ስራ አስቀምጡልን። በየጊዜው የምንለቃቸው የተለያዩ ትምህርታዊ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። የዛሬውን ቪዲዮ በዚሁ ጨርሳለሁ። ሰላም።